አሁን ከሰው ልጅ ጋር ብዙ እየተግባባው አይደለም። ለምን? የሰው ልጅ ጭካኔው፣ ስግብግብነቱ፣ አለመታመኑ፣ አታላይነቱ፣ ዘረኝነቱ፣ ኢሳባይነቱ፣ ክህደቱ፣ አስመሳይነቱ ተቀጥቅጬ ተነግሬ ተብዬ ተከድቼ ተታልዬ ተጎድቼ ብዙ እድል ለሰው ልጅ ሰጥቼ ከጨረስኩ በኋላ እኔ ጋር ያሉትንም ታርሜ ካስተካከልኩ በኋላ መጨረሻ ላይ ሰው አለቀብኝ። የዚህ ቪዲዮ ርዕስ ሰው አለቀብኝ ነው። ይሄን ቪዲዮ ሪፖስት በማድረግ ጀምሩት። አበድሻት በሉኝና ከሰው ልጅ ከሂዩማኒቲ ልማር የምችለው ነገር ነው እያለቀብኝ ነው። በተለይ ደግሞ ከኢትዮጵያዊ ይመስለኛል ዝግመተ ለውጥ ላይ ነው ያለሁት። ከኤክስተርናል ኖሌጅ ወደ ኢንተርናል ዊዝደም እያዘገምኩ እንደሆነ ነው የሚሰማኝ። ከውጫዊ እውቀት ወደ ምንድነው የጥበብ ሽግግር እንበለው፣ ከመጽሐፍ ከትምህርት መማረው ሳይሆን በአሁን ላይ ከግል ተሞክሮ ከጥልቅ አስተያየት ከነፍስ ንቃተ ህሊና ነው ትምህርት ላገኝ የምችለው። ምን ነው ማኛ እንደዚህ የጠነከረ ነገር ተናገርሽ ትሉኝ ይሆናል። በአባባል ደረጃ ብዙ የሰው ተኩላዎች በህይወቴ ውስጥ ስላለፉ ነው። ታዲያ የዚህ የተኩላን ባህሪ ታውቁታላችሁ? ከሰው ወይስ ከተኩላ? አንዴ እንስሳ ነው፣ በእኛ አመለካከት አያስብም። ዛሬ ሰው ከተኩላ ንጽጽር ልሰራ ነው። ተኩላ በመንጋ ይንቀሳቀሳል። በፓክ አመራር ተዋረድ አለው፣ ሄራርኪ ያለው። አልፋ አለ የመንጋው መሪ፣ ቤታ አለ ከመሪው ቀጥሎ ያለውን ስልጣን የሚወስድ፣ ኦሜጋ አለ የመንጋው ተከታይ። እርስ በእርስ በጨዋታ ይግባባሉ። ጆሯቸውን ከፍና ዝቅ በማድረግ በክብርና በታማኝነት ምልክት ያሳያሉ። በዚህ ዝርያ የተኩላ ወይም ደግሞ የወፍ መደብ ውስጥ ዘበኞች አሉ፣ ቡድን ጠባቂዎች፣ አዳኞች አሉ፣ ቤቢሲተርስ አሉ። ህጻናት ለብቻቸው አይተውም። ሞግዚት አለ፣ አንድነት አለ፣ ህብረት አለ፣ ትስስር አለ። ንጽጽሩን ልጀምር ነው። የዚህ ዝርያ ቀበሮ ወይም ደግሞ ወፍ ሲንቀሳቀስ 5 መደብ ክፍፍል አለው። የመጀመሪያው መደብ ላይ የመጀመሪያው መሪው ያረጁና የታመሙ ወደኋላ እንዳይቀሩ ቢጠቁም ኖረዋልና ለመሞት የተዘጋጁ ያረጁት ከፊት ይቀድማሉ ማለት ነው። ተመልከቱ፣ ያረጁትን ከፊት ይቀጥልና ከጠላት ሌላውን ለማዳን ከፊት ያሉት መስዋዕት ከሆኑ ሁለተኛው መደብ ላይ ያሉት ደግሞ ከነሱ ቀጥሎ ሁለተኛው ምድብ ላይ ወጣትና ጠንካራና ፈጣንና ንቁ የሆኑ ጠባቂዎች ቀጥለዋሉ ማለት ነው። በሶስተኛ ደረጃ ዋናው ሴቶችና ህፃናት የነገው ትውልድ ደፓፕስ ሁሌም በጥበቃ የሚንቀሳቀሱ የመጪው ትውልድ ጥንቃቄ የሚደረግላቸው ናቸው። አራተኛ መደብ ላይ ያሉት ወጣትና ጠንካራ ጥበቃ የሚወጣቸው ከኋላ ለሚመጣ ጠላት መከላከያ መሆን የሚችሉ ወጣቶች ናቸው። ታዲያ መሪው የቱ ጋር ነው ትሉኝ ይሆናል። አምስተኛ ላይ እዚህ የምትመለከቱት ወደኋላ የቀረ ብቻውን የቀረው አንድ ሰው ብቸኛው ቀበሮ የተረጋጋ ተመልካች ስሜቱን የገዛ ይህ ነው መሪው ንጉሱ ማለት ነው። እሺ አሁን በተኩላ መደብ እንጠያየቅ። ሽማግሌዎች ለሐቅ ለመሞት ከፊት ናቸው ወይ? ወጣቶች ለሀገር ደህንነት እየሰሩ ነው ወይ? ህፃናትና ሴቶች እየተጠበቁ ነው ወይ? ለህፃናትና ሴቶች ዘብ የሚቆሙ ወጣቶች ናቸው፣ መሪዎች ናቸው፣ ዜጎች ናቸው ያሉን ወይ? ህዝብ እንደ ህብረተሰብ አንድ ላይ እየተጓዘ ነው ወይ ነው ወይ? እና ሰው አላለቀብኝም። ከእንግዲህ እኛ ከሰው እንማር ወይስ ከእንስሳ? ዝገርም መልእክት እዩ ክንድቅስ